ዱንያ ወደ ቀጣዩ ዓለም የምታደርሰን የመሸጋገሪያ ድልድይ ናት። ከእናቶቻችን ማህፀን ከተላቀቅንበት ወቅት አንስቶ በስትንፋሳችን እርምጃ እንጓዝባታለን። ዱንያ የመሸጋገሪያ መንገዳችን ቅያሶቿ ብዙ ናቸው። ከነዚህ ቅያሶች መካከል ቀናውን አቅጣጫ የሚጠቁመው አንዱ ብቻ ነው። ለአንድ መንገደኛ የመዳረሻ ኮምፓስ እንደማግኘት እድለኝነት የለም። ከመዳረሻው በፊት ጠቋሚ ማግኘት ይኖርበታል። ያ ጠቋሚ እስትንፋሳችን መሪ፣ የጉዟችን ማሾ፣ የመንገዳችን አቅላይ፣ የብርታታችን ሰበብ ቁርአን የቀናው ጎዳና መመሪያችን። إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ይህ ቁርአን ወደዛች እርሷ ቀጥተኛ ወደ ሆነችዋ ይመራል። ምእምናንንም እነዚያን በጎ ሥራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል። كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه من بعد ما جاءتهم البينات بغيا بينهم فهدى الله الذين آمنوا لما اختلفوا فيه من الحق بإذنه والله يهدي من يشاء إلى صراط مستقيم. أعوذ بالله من الشيطان الرجيم. كان الناس أمة واحدة. سوّج عند أمة ويم عند حزب بيتشا نبروا فاختلفوا بجزء بذات تجاجنا فبعث الله النبيين مبشرين ومنذرين. كزيان بوهالا نبيوچن أبصاريوچنا أستنكاكي وچ أدرغو أسنسا وأنزل معهم الكتاب كنسوم غار مصحفن أورد بالحق حق يتلبس أدرغو ليحكم بين الناس فيما اختلفوا فيه بسوج معكل بميقاجبت نغر لاي لداني كتابنا ورد وما اختلف فيه إلا الذين أوتوه بكتاب دقمو مانم مالتقاجة النزياو يتسدد سوج بهوننجي آواكي وجو من بعد ما جاءتهم البينات ما برارياوچو ከመጡላቸውም በኋላ بغيا بينهم በመሐከላቸው ባለ ምቀኝነት ወይም ግፈኝነት ሰበብ فهدى الله الذين آمنوا ከዚያም አላህ ያመኑትን ሰዎች መራቸው لما اختلفوا فيه من الحق ለተጋጩበት ነገር ከሐቁ መራቸው بإذنه በፍቃዱ والله يهدي من يشاء إلى صراط مستقيم. الله يشاء سو ودكتتنياو غدانا ይመራል ይላል። እንግዲህ ሰዎች በመሰረቱ በእምነትም ሆነ በአስተሳሰብ እንዲሁም በዘር አንድ ነበሩ። መነሻቸው አንድ ነው።
ጊዜ እየረዘመ ዕውቀት እየጠፋ ሲመጣ ግን በመሐከላቸው ልዩነት ተፈጠረ። ልዩነቱ አድጎ የእምነት ልዩነት እስከመሆንና ከፊሉ ጣዖት አምላኪ ሌላኛው ደግሞ ለምን ይሄ ይደረጋል የሚል እስከሚሆን ማለት ነው። ከዚያም እንግዲህ እዚህ ግጭት ላይ ዳኝነት ለመስጠት ስለፈለገ አላህ Subhanahu Wa Ta'ala ትክክለኛው ማን እንደሆነ ማስረጃ ለማቆም ስለፈለገ ነብዮችን ላከ። ሐቁ ይሄ ነው ለማለት። ከዚህ በተጓዳኝ ደግሞ ሐቁን የተከተሉ ሰዎች ብስራት እንዳላቸው ሙበሽሪን አድርጎ ነው የላካቸው። ሐቁን አለመቀበል መብት ሳይሆን ወንጀል እንደሆነና ወንጀለኞቹ የሚጠየቁ መሆናቸውን ሊያስጠነቅቁም ጭምር ተላኩ። ወሙንዚሪን ይላል። ተልኳቸው ከአላህ በኩል መሆኑን ለማረጋገጥና በተጋጩበት ነገር ላይም ብይን ለመስጠት ይረዳቸው ዘንድ ደግሞ መጽሐፍ አብሯቸው አወረደ። ليحكم بين الناس وأنزل معهم الكتاب بالحق ليحكم بين الناس فرد لسات ይሄ ነው ልክ ይሄ ትክክል አይደለም ሊል ማለት فما اختلفوا فيه በተጋጩበት ጉዳይ ላይ ለመሆኑ እነማን ነበሩ የተጋጩት? ግጭትና ንትርክ ውስጥ የገቡት አላዋቂዎች ቢሆኑ ስላላወቁ ነው ይባላል። የሚገርመው ግን ኪታቡ ከተወረደ በኋላ አንብበው ተምረው ተመራምረው ከዚያ በኋላ ነው ሙግት ውስጥ የገቡት። وما اختلف فيه إلا الذين أوتوه على كتابون የተሰጡት ናቸው የተخالفوት። ኪታቡን ሳይረዱ ቀርተው ቢሆንም የግንዛቤ ችግር ነው ይባላል። ገብቷቸው ግልጽ ካለ በኋላ ነው من بعد ما جاءتهم البينات ታዲያ ምን አጋጫቸው? በغيናል እንዱ አንዱ ባንዱ ላይ ግፍ ሊፈጽም የበላይነትን ሊቀዳጅ ወይንም ደግሞ በምቀኝነት ተነስቶ ነው የኺላፍ አቅጣጫን የመረጠው ይላል። ታዲያ እዚህ ላይ ልዩነት ሲፈጠር ሁሉም ተደናብረው ቀሩ ወይ? አይ አማኞችንማ አላህ አሳክቶላቸው فهدى الله الذين آمنوا لما اختلفوا فيه من الحق الله ነው ሂዳያ የሰጣቸው። ሂዳያውን ማግኘታቸውና መንገዱን ማወቃቸው የሱ በጎ ፈቃድ ስለሆነ بإذنه ያለ። እነዛኞቹን ለምን ሂዳያ አልሰጣቸውም? ሂዳያ የሱ ሀብት ነው። ሂዳያ ለፈለገው ይሰጣል፣ የፈለገውን ደግሞ ይተዋል። والله يهدي من يشاء الى صراط مستقيم الله የፈለገውን ሰው ነው ወደ ቀጥተኛው መንገድ የሚመራው አለ። አንድ ግለሰብ ለሌላ ሰው በጎ ነገር ስላሰበ ብቻ ሊያደርግለት አይችልም። ያ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም የሚቆረቆርላቸው የነበረው አጎታቸው አቡ ጣሊብ ሲሞት በኩፍራ ያመልጣቸውም ነበር። إنك لا تهدي من أحببت على الله። ይህ አያ እጅግ በጣም አስፈላጊና ወሳኝ የሆኑ በርካታ ቁም ነገሮችን ይዟል። ያንዳንዱ ላይ በተቻለ መጠን ቆም እያልን እንመለከታለን። ካነ الناس أمة واحدة አንድ ነበሩ። እንዴት አንድ? የዘር የብሔር የቋንቋ ክፍፍሎሽ አልነበረም። ምክንያቱም የመጀመሪያው ሰው አደም ነው። የአደም ልጆች ነበሩ አብረው የሚኖሩት። ከዚያ ወዲህም ያው የአደም ልጆች ናቸው። ግን በጊዜ ብዛት የተፈጠረ ግጭትና ልዩነት አለ። እንዲሁም በእምነት ደረጃም ቢሆን የመጀመሪያዎቹ ሰዎች على الفطرة በተፈጥሮ ላይ ነበሩ፣ በንጽህና በጽዳት ላይ ነበሩ። ምክንያቱም ነብዩላህ አደም ልጆቻቸውን የተውሂድን መሰረት ያስተማሩ ከዚያ በኋላም ያንኑ እየተቀባበሉ ነበር የሚኖሩት። كما صح عن عبد الله بن عباس رضي الله تعالى عنهما قال كان بين آدم ونوح 10 قرون كلهم على شريعة من الحق
በአደምና በኑህ መካከል 10 ትውልዶች ነበሩ ሁላቸውም በእውነት ላይ ያሉ ማለት ነው فاختلفوا ከዛ በኋላ ግን ተጋጩ አለ ይሄን እንግዲህ በተለያዩ ሱራዎች ደግሞ የበለጠ ገልጾታል ከአደም በፊት መቼም ነብይ የለም ያለ ምንም ጥርጥር ከአደም እስከ ኑህ ድረስ አንቢያዎች አሉ ሩሱሎች የሉም ይላሉ ብዙዎቹ የመጀመሪያው ረሱል ኑህ ናቸው ኑህ የተላኩት የአደም አስተምህሮት ተረስቶ በመድር ላይ ሽርክና በደል ከተስፋፋ በኋላ ያም ደግሞ ሰበቡ ሱረቱ ኑህ ላይ እንደገለጸው ሰዎች እንግዲህ አዋቂዎቻቸው እየጠፉ ሲመጡ ተተኪው ትውልድ ጃሂል ሲሆን ዝም ብሎ በዝና ብቻ የሚኖር ሆነ አባቶቻችን እኮ እንዲህ ነበሩ እንዴት አይነት ወልዮች እንዴት አይነት ሷሊሖች በተለይ ደግሞ እነ ወድ እነ ስዋዕ እነ የጉስ እነ የዑቅ እነ ነስር የሚባሉ ብለው የነሱን ታሪክና ከራማ ዝና እያወሩ መኖር ጀመሩ እውቀት የሚያውቅና ወደ መንገድ የሚመልሳቸው ስላልነበረ ሸይጣን አጋጣሚውን ተጠቀመ ሸይጣን ሁሉ ጊዜ የሚመቸው ዒልም ሲጠፋ ነው ዑለማዎች ከሌሉ اذا لم يكن هناك قائم لله بالحق እውነትን የሚናገር ሐቅን ከባጢል የሚያበይን ይሉኝታና ሌላ መስለሃ ማያታለለው የሐቅ ቋሚ ከጠፋ ጀህል ይሰፋል ውሸቱ እውነት ተደርጎ እውነቱ ደግሞ ተድበስብሶ ይታለፋል ያኔ ሰዎችን እንደ በግ መንጋ ወደ ፈለገው አቅጣጫ ለመንዳት ይቀለዋል ምን አላቸው ጠጋ ብሎ እናንተ እኮ እነኛ አባቶቻችሁ እንዲህ የምትወዷቸው በተለይ እነዚህ ታላላቅ ሊቃውንቶችና ሷሊሖች የምትሏቸው ነውድ ለእናንተ ትልቅ ምሳሌዎች ስለሆኑ በስማቸው ሐውልት ቢሰራ ደግ ነበር ብሎ ሹካላቸው እነሱን የመሰለ ብለው የሚያስቡትን እንግዲህ በአምሯቸው ሐውልት እየሰሩ የሚቀመጡባቸው ቦታዎች ላይ ጉፍ ጉፍ አደረጓቸው ለመጀመሪያ እንግዲህ እንደ መታሰቢያ ነው እነሱን ያስታወስን ዒባዳ እናረጋለን ብለው ይሄ ትውልድ እንግዲህ ትንሽ በቃያ ነበረበት በውስጡ ላይ የእምነት ይሄ ደግሞ ያቺው ርዝራዧ እየመነመነች ስትመጣ ጠጋ አለና እነኛ አካላት እኮ ቢሳለሟቸው ቢማጸኗቸውም ይጠቅማሉ አለ በረከት አላቸው ከቸገራችሁም ወደ እነሱ ስሞታ ማሰማት ትችላላችሁ ወደ ፈጣሪ ለመቃረብ ቅርቡ መንገድ እነሱ ናቸው አላቸው ያን ጊዜ ጠጋ እያሉ አባብዬ ማለት ጀመሩ ማለት ነው ለምን እናድበሰብሰዋለን ከዛ በኋላ ውሎ አድሮ ምን ሆነ ማለት ነው አሊሃ የሚል ስምም ተሰጣቸው አማልክት አውሊያ እንግዲህ አማልክቶቻቸውን አውሊያም ይሏቸዋል الذين اتخذوا من دون الله أولياء كمثل العنكبوت اتخذت بيتا وإن أوهن البيوت لبيت العنكبوت لو كانوا يعلمون كزام من قدي النسون مملكوا بكتتا تجمر بركة ما دلم متاسبيا ما دلم راساتشو يمدر عمالكتوش ناتشو ወደ ታላቁ ጌታ ወደ አላህ ለመቃረብ በእነኚህ በኩል ካልሆነ በስተቀር በሩ ዝግ ነው በኋላ ነብዩላህ ኑህ እንግዲህ በዚህ ሰዓት ተላኩ اعبدوا الله ما لكم من اله غيره አላህን ተገዙ ከአንድ አላህ በስተቀር ለእናንተ ፈጽሞ አምላክ የላችሁም ሲሏቸው ይሄ ደግሞ ከየት የመጣ ነው ወትሮ ያልነበረ ያልተለመደ ነገር የሚያመጣው እነዚህ አባቶቻችን እነዚህ አማልክቶቻችን ስለመናቸው ይሰጣሉ ማን የሆነች ልጅ ታገኛለች ባል የሌላት ትዳር ታገኛለች ገንዘብ የሌለው ሸይጣን እንዲህ ብሎ ነው የሚነግራቸው ገንዘብ ያገኛል ለነሱ እንጀባ ካለ ለነሱ ከተማጸነ ደግ ነገር ሁሉ የሚገኘው እንዲህ ነው እኛ የተለመደው ይሄ ነው ኑህ የሚለው ቢድዓ ነው ብሎ ግትራርገው መቃወም ጀመሩ ማለት ነው ይሄንን ነው እንግዲህ وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونصرا ፈጽሞ አማልክቶቻችሁን እንዳትተዋቸው
በተለይም ደግሞ እነዚህን አምስቱን ወድ ስዋዕ የጉስ የዑቅ አውታዶች ሆኑ አቅጣቦችን ያላቀም እነዚህን እንግዲህ እንዳታልፏቸው ችላ እንዳትሏቸው እንዳትተዋቸው አደራ ተባባሉ ይሄ እንግዲህ እንደ ተራ የተጀመረ ሸይጣን ተንኮል ሸይጣን ብዙ እርምጃዎች አሉት አንድ የገስግሶ የሚፈልገው አይደርስም ማትበገር መሆኑን ካየ ነካ አርጎ ትንሻንም ከያዝክ ለሚቀጥለው ያስቀምጣል ባለፈው አንቀጽ ላይ እንዳየነው ولا تتبعوا خطوات الشيطان الخطوه الاولى التماثيل የመጀመሪያው እርምጃ ሐውልት ነበር ከዛ በኋላ ሐውልቱ ለመታሰቢያ ነበር በረከት መጣ ከዛ በኋላ ደግሞ ሁሉ አድሮ አሊያ ሆኖ ቁጫሉ ነብይ ሲላክ እንኳን ሙጥኝ ብለው ያዟቸው አንለቅም አሉ فلبث فيهم 1000 سنه الا 50 عاما 1000 ዓመት 50 ዓመት ብቻ የጎደለው ኑህን ያታገለው ጉዳይ እንዲህ በቀላሉ የተጀመረ ነው ማንኛውም ቢድዓም እንዲህ ሲጀመር ዑለማዎች ተበቅ አርገው ካልተቃወሙት በስተቀር አገር ይለምድና ነባሩ ሃይማኖት ሆኖ ቁጭ ይላል ዛሬ ነባሩ ይያሉ አይደል የትነው ነባሩ ነብዩ ያስተማሩት ነው ወይስ አንተ ያመጣው ቅራቅምቦ እዚህ ላይ እንግዲህ كان الناس امه واحده የሚለው ያ አስሉ ነው ማለት አላህ Subhanahu Wa Ta'ala ሰውን የፈጠረበት ነብዮችን የላከበት የአደም ልጆች የነበሩበት እስከ 10 ክፍለ ዘመናት ድረስ የነበረው ከዛ በኋላ ይሄ ሽርክ መጣ ማለት ይሄ ሽርክ ሲመጣ የተደበላለቀባቸውና እውነቱን ያላወቁ ሰዎች አሉ እነሱ ሊያውቁ ይገባል እያወቁ የሚጠፉ ሰዎችም አሉ ደግሞ እነሱም ይለይላቸው ليهلك من هلك عن بينه ويحيى من حي عن بينه መጥፋት ያለበትም ተገልጾለት ይጥፋ ምርጫው ከሆነ በቃ ቀጠሮ ተይዞልሃል يوم القيامه ነው ተብሎ ይነገረዋል የሚድነው ሰው ደግሞ خلاص ከሚያደነባብሩ ሰዎች ሹብሃት ላይ ነፃ ይሆንና እውነቱ ግልጽ ይልለታል فبعث الله النبيين ለዚህ ዓላማ ሲባል ነብዮችን ላከ ይላል في قراءه شاذة እዚህ ላይ فاختلفوا የሚል አለ ከኢብኑ አባስ ከኢብኑ መስዑድ የተገኘች ቂራአናት እንደ ተፍሲር ለንወስዳት እንችላለን ነብዩ ለምን ተላኩ لإقامة الحجة وللبشارة والنذارة ማስረጃ ለማቆም ለማብሰርና ለማስጠንቀቅ ነው ከዛ በኋላ ማመን አለማመን የባለቤቱ ነው እንደየስራው ዋጋውን ያገኛል ስለዚህ ኡመተ ዋሂደተን ማለት ምንድነው ኡመተን على التوحيد على الهدى جميعا ሁሉም በትክክለኛ መንገድ ላይ የነበሩ ናቸው ማለት ነው هذا هو المروي عن ابن عباس الذي ذكره البخاري كان الناس أمة واحدة ما ሁሉም ካፊር ነበር ማለት ነው ያሉም አሉ وهذا ايضا روي عن ابن عباس لكن የመጀመሪያው ቀውለ ነው ትክክለኛው هو الذي تؤيده الأدلة مبشرين لمن آمن بالفوز ያመነ ሰው የጌታን ትእዛዝና ፈቃድ ያከበረ ሰው ለስኬት እንደሚበቃ ጀነት እንደተዘጋጀችለት ሊያበስሩ ያመፀና የካደ የጌታን ፈቃድ ያልተቀበለ ደግሞ የእሳት ራት እንደሚሆንና በጀሃነም ውስጥ እንደሚርመጠመጥ በግልጽ ሊያስጠነቅቁ ነው የተላኩት በዱንያ ላይ ለሚመሩት ህዝብ ደግሞ መመሪያ የሆናቸው ዘንድ ኪታብ አላህ Subhanahu Wa Ta'ala አብሮ አወረደ ያ ኪታብ እስከዛሬ ሲጋጩበት የነበረውን የአቂዳ ልዩነትም ትክክለኛው የቱ እንደሆነ ይገልጻል እስላምን ከተቀበሉ በኋላም ደግሞ በሚኖሩት አኗኗራቸው መሐከላቸው ይዳኛል ኪታብ የሚወርደው በሰዎች ላይ ሊፈርድ ነው ወይም ሊፈርድላቸው ነው وأنحكم بينهم بما أنزل الله እንደሚለው ባይሆን የሚፈርደው ፍርደ ገምድል ሳይሆን بالحق ነው በእውነት ነው وأنزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه እንዲሁ ኪታብ መውረድ ከጀመረ ጀምሮ
ፈጠራዎችን እየፈጠሩ ሐሳቦችን እየቀመሩ ባልሆነ ባጢል የሚሟገቱና እውነት እንደሞ የሚያቀርቡ ሁለት ቡድኖች ሆኖ መከራከር ያዋቂዎች ስራ ነው። እነሱ ራሳቸው ናቸው። ምንድነው وما اختلف فيه إلا الذين أوتوه ለምሳሌ የሆነን ዘንድ ቀደም ብሎ በኒ እስራኤልን አንስቷል። ሰል በኒ እስራኤል كم آتيناهم من آية بينة ስንት ተአምር ተሰጥተው ነበር። እነሱ ኪታብን ተሰጥተው ነበር። ተውራትን ይመስል ኪታብ፣ እንጂልን ይመስል ኪታብ። ግን እንደነሱ የሚጋጭ ህዝብ የለም። فإنما هم في شقاق فسيكفيكهم الله ብሎ እንደገለጸው ራሳቸውም ንትርክ ውስጥ ናቸው፣ የራሳቸውን ችግር ያልፈቱ ናቸው ብሎ ነው አላህ Subhanahu Wa Ta'ala የሚገልጻቸው። ግን ኪታቡን ትተው በሐዋቸው ስለሚሄዱ ነው። ወይም ኪታቡ ላይ የራሳቸውን ማብራሪያ ይጨምራሉ። ወደሚፈልጉት አቅጣጫ በተእዊል መዶሻ ይጠመዝዙታል። እውነቱ እንደወረደ ላለመቀበል ማለት ነው። ያ እንግዲህ ምን ይሆናል ማለት ነው? ኪታቡን ተሸክመው በኪታቡ ተቃራኒ እንዲኖሩ አደረጋቸው። አላህ የሻላቸው ቅን ልቦና ያላቸው ወዳጆቹ ብቻ ሲቀሩ እነሱሳ فهدى الله الذين آمنوا لما اختلفوا فيه من الحق የተጋጩበትን እውነታ የትኛው ሐቅ እንደሆነ አላህ Subhanahu Wa Ta'ala ራሱ አሳወቃቸው፣ መራቸው። ኪታቡን ማወቁ ብቻ ኢማን አይሆንም። ኢማን ደግሞ ከአላህ የሚሰጥ ሌላ ስጦታ ነው። ለውቀት ቢሆን ኖሮ ምሁራኖች በሙሉ ሙዋሂዶች ሆኖ ነበር። አንድ ተራ ምስኪን አላህ ተውሂድን ይሰጠውና ቀልቡን ወለል ያረጋዋል። አንዱ ደግሞ ሲፈላሰፍ ኖሮ መንገድ ጠፍቶት እንደደረቀ ይንከፈረራል። ሱብሃንአላህ ربنا لا تزغ قلوبنا بعد إذ هديتنا دعاء አታጥመመን ነው እንጂ ማለት ነው። لما اختلفوا فيه من الحق بإذنه والله يهدي من يشاء إلى صراط مستقيم الله يشاء ሰው ወደ ትክክለኛው ጎዳና እሱ ራሱ ይመራዋል። ምሳሌ የሆነን ዘንድ አንድ ሐዲስ الإمام البخاري ያወሩት እዚህ ابن كثير ጠቅሰዋል። وهو ما رواه البخاري وغيره عن أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم قال نحن الآخرون الأولون إنيا يمجرشاوች ሆነን የመጀመሪያዎች ነን። የሚገርም አገላለጽ ነው። يوم القيامة نحن أول الناس دخولا للجنة جنة በመግባት በኩል እኛ የመጀመሪያ ሰዎች ነን። አመጣጣችን የመጨረሻ ቢሆንም የመጨረሻ ሆኖ የመጀመሪያ ስንخلق ከኋላ ጀነት ላይ ደግሞ የመጀመሪያ ረድፍ ላይ ተሰላፊዎች እኛ ነን አሉ። ለምን بيد أنهم أوتوا الكتاب من قبلنا وأوتيناه من بعدهم እነሱ ከኛ በፊት ኪታብ ተሰጠው ነበር፣ በዚህ ይቀድሙናል። እኛ ከነሱ በኋላ ነው ኪታብ የተሰጠነው። فهدانا الله لما اختلفوا فيه من الحق እነሱ የተጋጩበትና የተናታረቁበትን እውነታ መንገዱን ሳያገኙትና እኛን መራን። እንግዲህ አላህ ሂዳያ የሚሰጠው እሱ ነው ማለት ነው። فهذا اليوم الذي اختلف ምሳሌ ጁምዓ ስገዱ ሲባሉ እሺ ብለው ቢቀበሉ ጁምዓም ያላህ ቀን ነው፣ ቅዳሜም ያው ነው። እነሱ ግን እሺ ብለው መቀበል ስለማይሳካላቸው ቅዳሜ ቢሆን ምን አለ ጁምዓ ሲባሉ ረኛ የሚመቸን ቅዳሜ ነው አሉ። እሺ ቅዳሜ ከሆነ ሙሉ ቀን አድርጌዋለሁ አላቸው። በአንድ ሰዓት የሚያልቅ የነበረ ግዴታ የሙሉ ቀን ሆነ። ነሳራዎች ደግሞ እሑድ ይሻለናል አሉ። اليهود غدا فالناس لنا تبع اليهود غدا والنصارى بعد غد ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ በቀላሉ ነገሮች እንኳን ሳይቀር ኺላፍ ያመጣሉ። ከብት ረዱ ሲባሉ መልኳ ምንድነው፣ ቁመቷ፣ ወርዷ ወዘተ ማይባባ ጥያቄ ሲጠይቁ ራሳቸው ደከሙ። ሙእሚን ግን ምንድነው የሚጠበቅበት? ሰሚዕና ወአጣዕና ያልከውን ሰምተናል፣ ደስ ብሎን ደግሞ ተቀብለነዋል፣ ፈቃደኛ ነን ማለት ነው የሚገባው። ይሄ አላህ ካልፈቀደ በስተቀር አይሳካም። ግን فهدى الله الذين آمنوا لما اختلفوا فيه من الحق والله يهدي من يشاء إلى صراط مستقيم የፈለገውን ሰው ነው ወደ ቀናው መንገድ የሚመራው። ለዚህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሌሊት ለሰላት በተነሱ ቁጥር የሚያደርጉት ዱዓ ነበር።
اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم ጌታዬ ሆይ የጅብሪል የሚካኤል የእስራፊል ጌታዬ ሆንክ ይላል እነዚህን ከሃዲያን ስለሚያመልኳቸው ባሪያ አድርገው ገለጿቸው ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ የሰማይ የምድር ፈጣሪ ሆንክ የሩቅ የቅርብ ምስጢር አዋቂ ሆንክ በባሪያዎች መካከል በሚለያዩበት ነገር የምትፈርደው አንተ ነህና ሰዎች በተጋጩበት ነገር ሁሉ ሐቁን ምራኝ የፈለከውን ሰው ወደ ቀናው መንገድ የምትመራው አንተ ነህና በማለት ዱዓ ያደርጉ ነበር መንገድ ላይ እንኳን ብትሆን እንደው መንገዱን አሳየኝ ብሎ መለመን ያስፈልጋል اهدنا الصراط المستقيم እያለ ምን ለምነውም ለዚህ ነው ጽናቱንም ስጠን በሂዳያ ደረጃዎችም ላይ ደግሞ እድገቱን ስጠን ማለት ነው ማለት ነው أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب أم حسبتم ويس قمتاتهن أن تدخلوا الجنة جنة دمتقبوا قمتاتهن ولما يأتكم مثل الذين خلوا من قبلكم የነዚያ ከናንተ በፊት ያለፉት ህዝቦች ምሳሌ በእናንተ ላይ ሳይመጣ በፊት እንደነሱ ሳትፈተኑ ዘው ብላችሁ ጀነት የምትገቡ መሰላችሁን መሰትሁም البأساء መከራ ነክታቸዋለች والضراء ጉዳት ደርሳባቸዋለች وزلزلوا تنكتكتوال تربدبدوال حتى يقول الرسول ملكتنيا وسكمل درس والذين معه والذين آمنوا معه كالسوغار ينبروتنا يأمنوتم أبرو وسكملوا درس متى نصر الله أريه يا الله رداتا أميمت أو مچنو بلو وسكمت أيكم اندي راك أباتشو يا الله نصر ألا إن نصر الله قريبا نكو أواج سمو يا الله نصر كربنا ويلا አሁን ደግሞ ለሙእሚኖች አላህ Subhanahu Wa Ta'ala ልዩ ማስገንዘቢያ እየሰጣቸው ነው ነገሩ አልጋ ባልጋ አይደለም የተውሂድን መንገድ ይዞ ሐቅን ይዞ ያለ ፈተና ማለፍ የሚሳካ እንዳይመስላችሁ ዝም ብላችሁ لا اله الا الله ስላላችሁ ብቻ ዋጋውን ሳትከፍሉ ጀነት የምትገቡ መስሏችሁ የምታስቡ ከሆነ አይደለም መስፈርት አለኝ ነው የሚለው አላህ ሰዎች ተፈትነው ነው ማለፍ ያለባቸው مثل الذين خلوا من قبلكم صفة الذين خلوا من قبلكم ያለፉ ሰዎች ባህሪ ወይም ያለፉ ሰዎች መከራና ሰቆቃ እናንተም ላይ ሊመጣ ይችላል አላህ ወዳጆቹን ይፈትናል መፈተን የብቃት መገለጫ ነው መፈተን ችግር አይደለም ፈተና መውደቅ ነው እንጂ ችግር ፈተና የሚሰጠው እኮ ያልፋል ተብሎ የታሰበ ሰው እንዲሁ በእኛው በዱንያው እንኳን ስናስበው ማለት ባለፈውም ያሳለፍነው አንቀጽ አለ እንደነ ያለው ወለነብሉወነኩም አለ ወለነብሉወነኩም بشيء من الخوف والجوع ونقص من الأموال والأنفس والثمرات وهنا نقرم فتناتها رهاب لي هنا جلاب زناب طفتو ويم عزبرات هباي بلتوت ويبطور السبب بهنا سبب أي كرم دنيا له من الخوف سقات والجوع رهاب يجنزب قدلت
ከምረህ ደምረህ አባዝተህ ስታበቃ አሁን እንግዲህ ሊያልፍልኝ ነው ስትል ያላወቀው አደጋ ይመጣና ሙጥጥ ያደርገዋል። ያኔ ነው እንግዲህ ያንተ ማንነት የሚታወቀው ሙእሚን ነህ አይደለህም። ወሰመራት ያዝመራ ደግሞ እንግዲህ የፍራፍሬዎች መጉደል አዝመራው አለ ግን ፍሬ ያጣል። 700 ፍሬ የሚያፈራው አንድ ዘለለት 7 ብቻ ሊሆን ይችላል የሚያመጣው ነቅስ ያመጣል አላህ። ومن الأنفس ማለት ደግሞ ልጅ ሞትብሃል፣ ሚስት ሞትብሃለች፣ እንስሳት ያልቁብሃል። በሆነ ነገር ሞክራቸዋለን አለና ወበሽር الصابرين ይላል ትዕግስተኞችን አብስርልኝ። አሁንም እዚህ ولما يأتيكم مثل الذين خلوا من قبلكم على هي الأمراض والأسقام والآلام والمصائب والنوائب ይላሉ። በሽታዎች፣ ህመሞች፣ ስቀቀኖች፣ መከራዎች ይፈራረቁብሃል። እንደውም ነብዩ ሰለላሁ ዐለይሂ ወሰለም በصحيح ሐዲሳቸው من يريد الله به خيرا يصب منه አላህ በጎ የሻለትን ሰው ፈተና ይሰጠዋል፣ ይሞክረዋል። وفي حديث آخر يقول النبي صلى الله عليه وسلم أشد الناس بلاء الأنبياء كسولو مكرام متأنابت نبيوች ናቸው ثم الصالحون ከዛም ደግሞ ደጋግ ሰዎች ብዙ አይደላቸውም እዚህ ዱንያ ላይ ثم الأمثل فالأمثل አሉ። ከዛም መሰል ያሉ እንዲሁ ጠጋ ባለ ቁጥር እንደ አቅሙ ምትመጥነው ቴስት ታጋጥመዋለች፣ ፈተና ይሰጠዋል። ከዛ ፈተና ያለፈ ነው ወደ ጀነት ማለፍ የሚችለው ማለት ነው። መሰተሁም البأساء የሚለው ላይ الفقر ድህነት ማለት ነው አሉ። والضراء السقم በሽታ ማለት ነው አሉ። ይሄ እንደ ምሳሌ ነው እንጂ ሌሎችም ሊሆኑ ይችላሉ። የፈተናው አይነት አይታወቅም። ባይሆን ግን ሳትፈተን ማለፍ የለም። لا تحسب المجد تمرا أنت آكله لن تبلغ المجد حتى تلعق الصبرار እንዲሁ ትልቅ ማዕረግ ማለት በድጋር ከምትሰለቀጠው ተምር እንዳይመስልህ። ተምር ለመብላት ማለት ትልቅ ደረጃ ለመድረስ በቅድሚያ እሬት መቅመስ ሊያስፈልግ ሁሉ ይችላል። ይሄ አላህ ያስቀመጠው ሱና ነው። አናሻሽለው፣ አንቀይረው። የዛሬ ሳምንት ዱባይ የሆነ ሙሐደራ ያደረኩኝ ሙሐደራው ኢማን እንዴት እናሳድግ የሚል ነበርና አንዱ ብድግ ብሎ መጨረሻ ላይ ጥያቄ አለኝ አለ። እስከ መቼ ነው የምንፈተነው አለኝ። ይችላል ጥያቄ ጠየቀኝ። እስከ መቼ? ሙእሚን እስከሆን ድረስ እንፈተናለን። ፈተና ከቆመልህ ማለት የሆነ ነገር የማያጋጥምህ ከሆነ ሁሉም ከተመቸ ተጥላሃል ማለት ነው። ዝም ብሎ መሬት ለመሬት አገር ለአገር የሚዞር ወስላታ ዱርዬ አንስቶ ክፍል አስገብቶ ነው ተፈተነ የሚል ሰው አለ? በፈተና ዓለም አይታችሁ ታውቃላችሁ? የሚማር ሰው ነው የሚፈተነው። ለዛውም ደግሞ በእውቀቱ ልክ ነው ፈተናው የሚሰራው። በሰው ዓለም እንኳን ይሄ ነው ያለው። ፈተና ይኖራል። አሊፍ ላም ሚም أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون آمنا على يالو سيفتنون بكروا مسلات شوال وي ولقد فتنا الذين من قبلهم نزيان كما فتاتشون البرسوج موكرنا شوال فلا يعلمن الله الذين صدقوا ولا يعلمن الكاذبين النزيان ونتنيوچن فتنا شوالن ውሸተኞችንም ደግሞ እንለያቸዋለን። በገሃድ ለመለየት ማበጠሪያው ይሄ ነው። አላህ በገይብ ያውቃል። እያንዳንዳችን ልቦና ውስጥ ያለውንና እያንዳንዳችን የምንሰራውን ያውቃል። ግን ደግሞ ለታዛቢም ቢሆን ለመግለጽ በፈተናው ነው። ከዛ በኋላ ነው ደረጃ የሚሰጠው ማለት ነው። ወለነብሉወነኩም ይላል ወነብሉኩም بالخير والشر فتنة ይሄን በደንብ መረዳት ያስፈልጋል። አንድ ደግሞ ሌላ መዘንጋት የሌለብን ፈተና ሲባል መከራ ብቻ ይመስላልኛ፣ ጸጋም ፈተና ነው። እንግዲህ بالخير والشر ነው የሚለው። ታመህ ነበር ትሽራለህ፣ ደሃ ነበር ትከብራለህ፣ የተናክ ነበር የሆነ ሰዓት ላይ የሆነ ደረጃ ላይ ትደርሳለህ።
ያን ጊዜ እየተፈተንክ መሆኑን ትረሳለህ። ብዙ ጊዜ ሰው የችግሩ ጊዜ ያለውን ፈተና ያውቀዋል። ተፈታተነኝሳ ይላል። በምቾት የሚፈተነውን ፈተና ግን አያውቀው። እንደው አላህ ወዶት ሁሉ የተደረገለት ይመስላል። እሱ እየታየህ ነው። ፈየንظر كيف تعملون እንዴት እንደምትሰሩ ላያቸው ነው። ሲሰጥህ ትሰጣለህ ወይ? ጤና ሲያረግህ በጤንነት ትጠቀምበታለህ ወይ? ሁሉም ፈተና ነው። حتى ቤተሰብ ፈተና ነው። انما اموالكم واولادكم فتنه አቋል አላህ። ልጆቻችሁ ገንዘቦቻችሁ መፈተኛዎቻችሁ ናቸው። ይሄን ሁሉ አልፎ ነው ጀነት የሚገባው ብሎ የሰነፍ ሀገር እንዳይመስልህ ማለት حتى يقول الرسول وزلزلوا عليكم ተንቀጠቀጡ፣ መቋቋም አቃታቸው፣ የነሱን አቅም አሟጠጡ። ያን ጊዜ አላህ መቼም ያቅማችሁን ስሩ ብሎናል፣ እኛ ያቅማችንን ጨርሰናል፣ ካቅማችሁ በላይ ሲሆን እንረዳለሁ ብሎ ቃል ገብቷል። ታዲያ ዛሬ ነበር እኮ መምጣት ያለበት። መታ ነስሩላህ ይላል። መቼ ነው የአላህ ነስር ይላል። እዛ ደረጃ ሲደርሱ ባልታሰበ ሁኔታ ነስሩን ያመጣዋል። አላ ኢነ ነስረላሂ ቀሪባ። እንግዲህ ወለሩበ ضائقة يضيق بها الفتى ذرعا وعند الله فيها المخرج ضاقت فلما استحكمت حلقاتها فرجت وكان يظنها لا تفرج ጨነቅነቅ ተበብ ካለ ፈረጃ መቅረቡን ወቅ። ዳመናው ጥቁርቁር ያለ ጊዜ ዝናብ አለው። ስለዚህ ነስሩ የሚመጣው ሰው አቅሙን ሲያሟጥጥ ነው ማለት ነው። ዛሬ አሁን በኡመተል እስላም ላይ ብዙ ፈተና አለ አይደለም? እንደው አላህ እኛን ለምንድን ነው የማይረዳው ይላል። እሺ አንተ ምን አርገሃል? እሺ ماذا فعلت لدينك አንተ هل تستحق النصر? የነብዩ ሰሃባ እንኳን አንድ ቀን ሲሰሩ ጊዜ የኡሁድን ታሪክ ታውቃላችሁ። ለምን እንደሆነ ሲሉ ደግሞ أولما أصابتكم مصيبة قد أصبتم مثليها قلتم أن هذا كيف متى تلالاችሁ قل هو من عند أنفسكم አላቸው። ከናንተው ነው ያው የዱንያው ነስር ነው። ይሄም ሳይሳካ እኮ ዝም ብሎ ህይወታቸውን የከፈሉ አሉ የዱንያ ነስር ሳያገኙ። ያም ሌላኛው ነስር ነው እኮ። وزلزلوا اشتد بهم البلاء وامتحنوا امتحانا عظيما መከራት እናባቸው ከባድ የሆነ ፈተና ተፈተኑ። ያን ጊዜ መታ ነስሩላህ ሲሉ ነስሩ ቅርብ ሆኖ ተገኘ። እንደ ነቢዩላህ ሙሳ ዓለይሂ ሰላም 6 ዓመት ፍርዓውን ጋር ሲታገሉ ኑረው በል እንግዲህ ሌሊት ሾልከህ ባሪያዎችን ይዘህ ውጣ አስሪ ቢዒባዲ ለይለን ሲላቸው ወጡ። እንግዲህ አሁንስ ማምለጣችን ነው መሰል እያሉ ተስፋ አድርገው ሌሊቱን ሁሉ ሲኳትኑ አድረው ባህሩ አጠገብ ደረስ ሲሉ ዞር ሲሉ ተወረዋል። ከፊት ያለው ባህር ከኋላ ያለው ጠላት። ያስጨረስከን እኮ ሙሳ ያልገባቸው ሰዎች ኡዚና من قبل أن تأتينا ومن بعد ما جئتنا ሳትመጣም በፊት ስቃይ ነበር። ሙሳ የሚባል ገና ይወለዳል ተብሎ ሕፃናት ሲጨፈጨፍ ነበር። ከመጣህ በኋላም ስቃይ ነው። አሁን ደግሞ መጨረሻ አለቅን አሉ። ከላሉ الله ዛረ በጭራሽ ምን ከላ ተላላ البحر امامنا والعدو خلفنا እዚህ መካከል اضرب بعصاك الحجر አላቸው። እንዴ አላ ኢነ ነስረላሂ ቀሪብ አይደል? ዘንግ ባህርን መጥቶ ምን ሊሰራ ነው? አይ ተዛዙ ስራ طريقا في البحر يبسا لا تخاف دركا ولا تخشى ታገኛለህ አላቸው። ደረቅ መንገድ ቀንደሽ ያሉ በሰላም ተሻገሩ። ምንም የለም። ዞር ብለው ሲያው ደግሞ ያ ሊያሳድዳቸው የተከተለው ሰራዊት እንዳለ ባህር ውስጥ ተደብቷል። وأغرقنا آل فرعون وأنتم تنظرون አላቸው። የፍርዓውንን ቤተሰቦች አሰመጥናቸው እናንተ ያያችሁ። እንዲህ ነው ነስሩ ቅርብ ነው። ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ በሰሃቦቻቸው ላይ የተለያየ መከራ ይደርስ ስለነበረ በቡኻሪ በተዘገበው መሰረት خباب بن الأرت የተባለ ሰሃቢ መጥቶ ያ ረሱላህ አላቸው አላ ተስተንሽሩ ለና ምን አለ አላህን ቢለምኑልን እሱ አላህ ነብይ ነው
ይሄን መከራ ከአማኞች ላይ አንሳልን ብለው ዱዓ ቢያረጓል አላ ተድዑ الله لنا እሳቸው ግን ምን አሉ إن من كان قبلكم كان أحدهم يوضع المنشار على مفرق رأسه እነዛ ከእናንተ በፊት የነበሩ ሰዎች እኮ ራሱ አናት ላይ መጋዝ ይቀመጣል መጋዝ فيخلص إلى قدميه السن يجزجز እግሩ ድረስ ይሄዳል በዚህ መልኩ የሚገደሉ ነበሩ ምንም ጥፋት የላቸውም ከአላህ በስተቀር ሌላ እንገዛም ስላሉ ብቻ لا يصرفه ذلك عن دينه ግን ይሄ ከዲን ምልስ ያረጋቸው ነበር ويمشط بأمشاط الحديد ما بين لحمه وعظمه በብረት ማበጠሪያ ሰውነታቸው ይበጠር ነበር ምን ሆናችሁ እናንተ ትንሽ አዛን የደረሰባችሁ ባለንጋ ቸብቸብ ተደርጋችሁ ይሆናል ፊታቸውን ዘመዶቻችሁ አቆሳጥረውባችሁ ይሆናል እንዲህ ማለት ነው ከዚህ የባሰ ምን አለ አሏቸው والله لا يتمن الله هذا الأمر يهن دين الله سبحانه وتعالى يموالوال حتى يسير الراكب من صنعاء إلى حضرموت لا يخاف إلا الله كصنعاء حضرموت درس عند مقدنيا سيقواز مهم ما يفرابت كزي اسكمي متعالو يزان كزي يأتنا كبابي مرامد يما يتشال سلنا برمال كذا وحالا الله انقد ديناتشون في أرجاء الأرض الدارسة هلون من مريت هكذا جالي مال يا أحزاب ጦርነት ለት ደግሞ መዲና የነበሩ ሰዎች አማኞቹ ወንዶቹም ሴቶቹም ህፃናትም ተቆጥሮ 3000 አይሞሉ የመጣው ሰራዊት ደግሞ ከቁረይሽ ከገጠፋን ከሐዋዚን ከተለያዩ ጎሳዎች ተጠረቃቅሞ ይሁዳን ጨምሮ መዲና ያሉት ይሁዶች ተጨምረው ማለት 10000 ጦር መዲናን ከበባት ቀጥታ استئصال በዛሬው አጠራር የዘር ማጥፋት የሚባለው እሱ ታስቦ ያን ጊዜ በጣም ተንቀጠቀጡ በጣምም ያንቀጠቅጣል إذ جاءوكم من فوقكم ومن أسفل منكم كلاي بكلم مت كتاج بكلم مت وإذ زاغت الأبصار عينوች እንግዲህ ቃበዙ ድንጋጤ وبلغت القلوب الحناجر ቀልቦችን ጉሮሮ ደረሱ ጭንቀቱን ለመግለጽ ጥበብ وتظنون بالله الظنون هنالك ابتلي المؤمنون እዚያ ቦታ ላይ ሙእሚኖች በርግጥም ተፈተኑ وزلزلوا زلزالا شديدا ብርቱ የሆነ መርበድበድ ተርበደብ ጭንቅ ጥበብ አላቸው ያን ጊዜ ሙናፊቆች ምን አሉ ይሄ አላህ መልእክተኛና አላህም ጭምር የማታለያ ቃል ነበር ተስፋ ሲሰጡን የነበሩት አሉ አሁን ምን ሆነ ማለት ነው ተበጠረ ማለት ነው ሙናፊቅ አስመሳይና እውነተኛ አማኝ የዚህ ጊዜ አላህ የራሱን ሰራዊት ላከ ምን ይመስላችኋል ሰራዊቱ መላእክት አይደለም መላእክትም አለ ንፋስ ነው ግን የላከው አላህ فارسل عليهم ريحا وجنودا لم تروها بدقارጎ የተጣደውን ድስት እንደ ኳስ ወደ ሰማይ ፍርጥ የተተከለውን ድንኳን ንቅል ንቅል የለበሱትን ልብስ ከላያቸው ላይ ግፍፍ ኧረ መከራ መጣ ቶሎ እንሂድ ተያይዞ 10000 ጦር አንድ ነገር ሳይሰራ ወደ ሀገሩ ተመለሰ ወደ አላህ ሲመለሱ መንገድ አለው አላህ መላት መከራውም አላህ ዝም ብለህ ብቻ አንተ ሆነኝ ነው የሚባለው አሁንም አማን ከሆናችሁ ትፈተናላችሁ ፈተና ካለፋችሁ ነው ጀነት የምትገቡት ነስሩ ግን ቅርብ ነው እያለ ነው አላህ ናም أرسل سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك كتاب